ነጭ ሽንኩርት በአንደኛው የዓለም ጦርነት ወቅት ኢንፌክሽኖችን ለማከም እንደ አንቲባዮቲክነት ይጠቀሙት ነበር። አሁን ደግሞ ጥናቶች እንደሚያመለክቱት የደም ግፊትን ለመቀነስ፣ አንዳንድ ካንሰሮችን ለመቋቋም አልፎ ተርፎም ከ20 በላይ የባክቴሪያ አይነቶችን በመዋጋት የሰውነትን በሽታ የመከላከል ስርዓትን ከፍ ለማድረግ ይረዳል። የነጭ ሽንኩርት ዋነኛው ጥቅም ለጤናና ለመድኃኒትነት ማገልገሉ ነው። በአሁኑ ጊዜ አብዛኛው የጤና ጥቅሞቹ የሚመጡት ነጭ ሽንኩርት ሲቆረጥ፣ ሲደቅ ወይም ሲታኘክ በሚፈጥረው የሰልፈር ውህዶች ነው። ምናልባትም ከነዚህ ውስጥ ዋናው አሊሲን በመባል ይታወቃል። ሆኖም አሊሲን አዲስ ነጭ ሽንኩርት ከተቆረጠ ወይም ከተቀጠቀጠ በኋላ ለአጭር ጊዜ ብቻ የሚቆይ ውህድ ነው። ስለዚህ በዛሬ ትምህርታችን ስለ ነጭ ሽንኩርት 11 የጤና ጠቀሜታዎች በስፋት የምናይ ይሆናል። በተለይ 9ኛው ጥቅም በጣም አስፈላጊ ነው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም ይባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰብዎን ጤና ይጠብቁ። አንደኛ፣ የበሽታ መከላከል ስርዓት ተግባርን ይጨምራል። ነጭ ሽንኩርት በሽታን የመከላከል አቅምን በማጎልበት በሰፊው ይታወቃል። ይህም ጉንፋንንና ሌሎች ተላላፊ በሽታዎችን ለመከላከልና ለማከም ተወዳጅ መድኃኒት ያደርገዋል። ነጭ ሽንኩርት ኢንፌክሽንን ለመዋጋት ወሳኝ የሆኑትን ነጭ የደም ሴሎች እንዲመረቱ ያደርጋል። በውስጡም የበሽታ ተከላካይ ህዋሳት እንቅስቃሴ የሚያሻሽሉና ሰውነታችን እንደ ባክቴሪያና ቫይረሶች ያሉ የውጭ ወራሪዎችን ለመከላከል የሚረዱ ውህዶችን ይዟል። ጉንፋንን መከላከል። ጥናቶች እንደሚያመለክቱት ነጭ ሽንኩርት አዘውትሮ መመገብ የጉንፋን ድግግሞሽንና ቆይታን ይቀንሳል። ነጭ ሽንኩርት ተጨማሪ ምግቦችን ወይም ትኩስ ነጭ ሽንኩርት የሚጠቀሙ ሰዎች ለጉንፋን የመጋለጥ እድላቸው አነስተኛ ነው። እናም ይህንን ሲያደርጉ ምልክታቸው ቀላልና አጭር ነው የሚሆነው። ስለዚህ ጥሬ ነጭ ሽንኩርትን በምግብ ውስጥ በማካተት ወይም በጉንፋን ወቅት የነጭ ሽንኩርት ማሟያዎችን በመውሰድ የሰውነትን የበሽታ የመከላከል አቅምን ማሳደግ ይችላሉ። ሁለተኛ፣ የደም ግፊትን ይቀንሳል። ከፍተኛ የደም ግፊት ለልብ ህመምና ለስትሮክ ትልቅ አደጋ ነው። ነጭ ሽንኩርት ከፍ ያለ ደረጃ ባላቸው ሰዎች ላይ የደም ግፊትን በእጅጉ እንደሚቀንስ ተረጋግጧል። በነጭ ሽንኩርት ውስጥ የሚገኙት የሰልፈር ውህዶች በተለይም አሊሲን የደም ስሮችን ዘና ለማድረግና የደም ዝውውርን ለማሻሻል ይረዳሉ። ይህም የደም ግፊትን ይቀንሳል። እነዚህ ውህዶች የደም ስሮችን የሚያሰፋ እንዲሁም በደም ወሳጅ ግድግዳዎች ላይ የሚፈጠረውን ጫና የሚቀንስ ሞለኪውል ናይትሪክ ኦክሳይድ እንዲመረት ያደርጋል። ከመድኃኒት ጋር ሊወዳደር ይችላል። በአንዳንድ ጥናቶች የነጭ ሽንኩርት ማሟያዎች እንደ መደበኛ የደም ግፊት መድኃኒቶች ውጤታማ ሆነው ተገኝተዋል። ስለዚህ ከፍተኛ የደም ግፊት ላለባቸው ሰዎች ነጭ ሽንኩርት ተጨማሪዎችን ወይም ሰፕሊመንቶችን በቀን ከ600 እስከ 1000 ሚሊግራም መውሰድ ጤናማ ደረጃን ለመጠበቅ ይረዳል። ነገር ግን ማንኛውንም ተጨማሪ ምግብ ከመጀመሩ በፊት ሐኪሞን ያማክሩ። ሶስተኛ፣ የኮሌስትሮል መጠንን ይቀንሳል። ነጭ ሽንኩርት ኤልዲኤል ወይም መጥፎ ኮሌስትሮልን ለመቀነስ ይጠቅማል። ይህም ደረጃው ከፍ ካለ ለልብ ህመም አስተዋጽኦ ያደርጋል። ነጭ ሽንኩርት በጉበት ውስጥ የኮሌስትሮል ምርትን ይቀንሳል። አጠቃላይ የኤልዲኤል ኮሌስትሮል መጠንን ይቀንሳል። ኤችዲኤል ወይም ጥሩ ኮሌስትሮል ላይ ተጽዕኖ አያመጣም። ይህ በደም ውስጥ ያለው ጤናማ የስብ መጠን እንዲመጣጠንና የአቴሮስክሌሮሲስ በሽታ የመያዝ ዕድልን ይቀንሳል። ቅባትን የሚቀንሱ ውጤቶች። ጥናቶች እንደሚያሳዩት ነጭ ሽንኩርትን መመገብ ከፍ ያለ ኮሌስትሮል ባለባቸው ግለሰቦች ላይ አጠቃላይ የኮሌስትሮል መጠንን ከ10 እስከ 15% እንዲቀንስ እንደሚያደርግ ጥናቶች ያሳያሉ። ስለዚህ ነጭ ሽንኩርትን በጥሬው ሆነ እንደ ተጨማሪ ምግብ አዘውትሮ መጠቀም የኮሌስትሮል መጠንን ለመቆጣጠር ይረዳል። በተለይ ከጤናማ አመጋገብና የአኗኗር ዘይቤ ጋር ተደምሮ። አራተኛ፣ እንደ ኃይለኛ አንቲኦክሲዳንት ይሰራል። ነጭ ሽንኩርት በአንቲኦክሲዳንት የበለጸገ ሲሆን ይህም ሰውነታችን በነፃ ራዲካልስ ከሚያስከትሉት ኦክሲዴቲቭ ጉዳት ይጠብቃል። ይህ የኦክሳይድ ጉዳት እንደ ካንሰር፣ የልብ ህመምና የነርቭ ዲጀነሬቲቭ ሁኔታዎች ያሉ ስር የሰደዱ በሽታዎችን ሊያስከትል ይችላል። የነጭ ሽንኩርት አንቲኦክሲዳንት ባህሪያቶች እንደ አሊሲን፣ ሴሊኒየም እና ፍላቮኖይድ ካሉ ውህዶች የሚመጡት ነፃ ራዲካልን የሚያጠፋና የህዋስ ጉዳትን ይከላከላሉ። የጸረ እርጅና ጥቅሞች። ኦክሲዴቲቭ ጭንቀት በመቀነስ ነጭ ሽንኩርት ሴሎችን ከእርጅና ለመጠበቅ የአልዛይመር በሽታንና የመርሳት በሽታን ጨምሮ ከእርጅና ጋር ተያይዘው የሚመጡ ስር የሰደዱ በሽታዎችን ስጋት ሊቀንስ ይችላል።
ስለዚህ ነጭ ሽንኩርትን ወደ ዕለታዊ አመጋገብ ትኩስ ነጭ ሽንኩርት፣ የነጭ ሽንኩርት ዘይት ወይም ተጨማሪ ማሟያዎችን ማከል የጸረ ኦክሲዳንት አወሳሰዱን ከፍ ያደርገዋል እናም አጠቃላይ ረጅም ዕድሜን ይደግፋል። አምስተኛ ካንሰርን ለመከላከል ሊረዳ ይችላል። ነጭ ሽንኩርት ካንሰርን በመከላከል ላይ ስላለው ሚና በተለይም እንደ የሆድ የአንጀትና የጉሮሮ ካንሰር ያሉ የጨጓራ ካንሰሮች ስጋት በመቀነስ ረገድ ሰፊ ጥናት ተደርጎበታል። በነጭ ሽንኩርት ውስጥ የሚገኙት የሰልፈር ውህዶች የካንሰር ህዋሳትን እድገት የሚገቱ የዲኤንኤ ሚውቴሽን የሚከላከሉና ወደ ካንሰር ሊያመሩ የሚችሉ ውብጠትን የሚቀንሱ ሆነው ተገኝተዋል። ነጭ ሽንኩርት ጎጂ የሆኑ መርዛማ ንጥረ ነገሮችን የሚያስወግዱ የኤንዛይሞችን እንቅስቃሴ በመጨመር ሰውነትን ከመርዝ ነፃ ያደርጋሉ። የጨጓራ ካንሰር ነጭ ሽንኩርት አዘውትሮ መመገብ በሆድ ውስጥ የሚገኙ ጎጂ ባክቴሪያዎችን በመግደልና ጤናማ የምግብ መፈጨት ሂደትን በማስፋፋት የጨጓራና የአንጀት ካንሰር ተጋላጭነት እንደሚቀንስ ጥናቶች ያመለክታሉ። ስለዚህ ትኩስ ነጭ ሽንኩርትን አዘውትሮ መጠቀም ወይም ተጨማሪ መድኃኒቶችን መውሰድ ለካንሰር እድገት በተለይም ለከፍተኛ ተጋላጭነት ላለባቸው ሰዎች የመከላከል ውጤቶችን ሊሰጥ ይችላል። ስድስተኛ የአጥንት ጤናን ያሻሽላል። ነጭ ሽንኩርት የአጥንት ጤናን ለማሻሻል በተለይም ከማረጥ በኋላ ሴቶች የኤስትሮጅን መጠንን በመጨመርና ኦስቲዮፖሮሲስ የመጋለጥ ዕድልን በመቀነስ ረገድ ትልቅ ሚና ይጫወታል። ነጭ ሽንኩርት እንደ ካልሲየም፣ ዚንክ እና ማንጋኒዝ ባሉ ንጥረ ነገሮች የበለጸገ ሲሆን እነዚህም የአጥንት ፍጋትን ለመጠበቅ አስፈላጊ ናቸው። በተጨማሪም ነጭ ሽንኩርት በአጥንት ጤና ላይ በተለይም በሴቶች ላይ ተጽዕኖ የሚፈጥሩ ሆርሞኖችን ሚዛን ለመጠበቅ ይረዳል። የኤስትሮጅን መጨመር ነጭ ሽንኩርት በሴቶች ላይ የኤስትሮጅን ምርት እንደሚጨምር ጥናቶች አረጋግጠዋል። ይህም ለአጥንት ጤንነት ወሳኝ ነው። በተለይም ከማረጥ በኋላ የኤስትሮጅን መጠን በተፈጥሮ እየቀነሰ ይሄዳል። ስለዚህ ነጭ ሽንኩርትን በአመጋገቡ ውስጥ በማካተት ከሌሎች ለአጥንት ተስማሚ የሆኑ ምግቦች ጋር አብሮ ጠንካራ አጥንት እንዲኖርና ከእድሜ ጋር ተያይዞ የሚመጡ የአጥንት በሽታዎችን ለመከላከል ይረዳል። ሰባተኛ የአትሌቲክስ ብቃትን ያሳድጋል። ከታሪክ አንጻር ነጭ ሽንኩርት አካላዊ ብቃትን ለመጨመርና ድካምን ለመቀነስ በጥንታዊ ባህሎች ይጠቀም ነበር። ዘመናዊ ጥናቶች ነጭ ሽንኩርት የአካል ብቃት እንቅስቃሴን ጽናትን እንደሚያሻሽል እንዲሁም የአካል ብቃት እንቅስቃሴን ድካምን እንደሚቀንስ ያሳያሉ። ነጭ ሽንኩርት የደም ዝውውርን በማሻሻል በጡንቻዎች ውስጥ የኦክሲጅንን አቅርቦትን በመጨመርና በአካል ብቃት እንቅስቃሴ ወቅት የላክቲክ አሲድ ምርትን በመቀነስ የአትሌቲክስ ብቃቱን ያሳድጋል። ይህም ለጡንቻ ህመምና ድካም አስተዋጽኦ ያደርጋል። እንዲሁም ነጭ ሽንኩርት የልብ ህክምና ጥቅሞች የደም ዝውውርን ማሻሻልና የደም ግፊትን መቀነስን ጨምሮ ለተሻለ ጽናትና አጠቃላይ የአካል ብቃት እንቅስቃሴ አስተዋጽኦ ያደርጋል። ስለዚህ ነጭ ሽንኩርትን አዘውትሮ መጠቀም ጽናትን ያሻሽላል። እንዲሁም ከስፖርታዊ እንቅስቃሴ በኋላ ያለውን ድካም ሊቀንስ ይችላል። በተለይም ከፍተኛ እንቅስቃሴ ላይ ለተሰማሩ ሰዎች በጣም ጠቃሚ ነው። ስምንተኛ መርዛማ ንጥረ ነገሮችን ማጽዳትን ይደግፋል። ነጭ ሽንኩርት የጉበትና ኩላሊትን ተግባር በማሳደግ ሰውነት መርዛማ ንጥረ ነገሮችን፣ ሄቪ ብረቶችንና ሌሎች ጎጂ ንጥረ ነገሮችን ለማስወገድ እንደሚረዳ ታውቋል። በነጭ ሽንኩርት ውስጥ የሚገኙት የሰልፈር ውህዶች በተለይም ሰልፈር አሚኖ አሲድ ግሉታቲዮን የተባለው ኃይለኛ አንቲኦክሲዳንት ምርትን ይጨምራሉ። ይህም መርዛማ ንጥረ ነገሮችን ያጸዳል። ይህ ሂደት እንደ ሊድና ሜርኩሪ ያሉ ከባድ ብረቶችን ያስወግዳል እንዲሁም ከሰውነት ያስወጣቸዋል። ጥናቶች ነጭ ሽንኩርት የሄቪ ሜታል መርዝነትን በእጅጉ እንደሚቀንስ በተለይም ለከፍተኛ የአካባቢ ብክለት በተጋለጡ ግለሰቦች ላይ መገኘቱን ጥናቶች ያሳያሉ። ስለዚህ ነጭ ሽንኩርትን ወደ አመጋገባው መጨመር የጉበት ተግባርን ይደግፍና የሰውነት ተፈጥሯዊ የመርዛማ ሂደትን በማጎልበት ለመርዞች ተጋላጭ ለሆኑ ሰዎች ጠቃሚ ያደርጋቸዋል። ዘጠነኛ የልብ ጤናን ያሻሽላል። ነጭ ሽንኩርት ኮሌስትሮልን፣ የደም ግፊትንና የደም ፍሰትን ጨምሮ የተለያዩ የልብና የደም ሕክምና ምልክቶችን በማሻሻል ለልብ ተስማሚ ምግብ ተብሎ ሲነገር ቆይቷል። ነጭ ሽንኩርት የሊፒድ መጠንን በማሻሻል የደም ግፊትን በመቀነስ እንዲሁም የፕላትሌት መጠንን በመቀነስ ለልብ ህመም ተጋላጭነትን ይቀንሳል። በተጨማሪም ፕላክ በደም ወሳጅ ቧንቧዎች ውስጥ እንዳይፈጠር ይረዳል። ይህም መዘጋትና ለልብ ድካም ወይም ለስትሮክ ይዳርጋል። የልብ በሽታን መከላከል ነጭ ሽንኩርት አዘውትሮ መመገብ የልብና የደም ስር በሽታዎችን በተለይም ከፍተኛ ኮሌስትሮል ወይም የደም ግፊት ላለባቸው ሰዎች ተጋላጭነትን እንደሚቀንስ ተረጋግጧል። ስለዚህ ለተሻለ የልብ ጤንነት በየቀኑ በሚመገቡት ምግቦች ውስጥ ነጭ ሽንኩርትን ማካተትን አይርሱ። አስረኛ የደም ስኳር መጠንን ይቆጣጠራል። ነጭ ሽንኩርት የደም ስኳር መቆጣጠር ላይ ጠቃሚ ተጽዕኖ ሊኖረው ይችላል። ይህም የስኳር በሽታ ላለባቸው ወይም ለበሽታው ተጋላጭ ለሆኑ ሰዎች
ጠቃሚ ምግብ ያደርገዋል። ነጭ ሽንኩርት ኢንሱሊንን ይጨምራል። እናም ሰውነታችን የግሉኮስ መጠን እንዲቆጣጠር ይረዳል። በደም ውስጥ ያለውን የስኳር መጠን ለመቀነስ ኃላፊነት ያለው የኢንሱሊን ተግባርን ያሻሽላል። እንዲሁም የስኳር በሽታ ባለባቸው ሰዎች ላይ የሜታቦሊክ ምልክቶችን ያሻሽላል። እንዲሁም የደም ስኳርን ከመቆጣጠር በተጨማሪ የነጭ ሽንኩርት ጸረ ብግነትና አንቲኦክሲዳንት ባህሪያቶች እንደ ነርቭ መጎዳትና የኩላሊት በሽታ ያሉ የስኳር በሽታዎችን ለመከላከል ይረዳል። ስለዚህ ነጭ ሽንኩርትን በአመጋገብ ውስጥ ማካተት የደም ስኳር መጠንን ለመቆጣጠር የሚረዳ ተፈጥሯዊ መንገድ ሊሆን ይችላል። ነገር ግን የስኳር ህመም ካለብዎ ለግል ምክር ከጤና ባለሙያ ጋር መማከር አስፈላጊ ነው። 11 ኢንፌክሽኖችንና ባክቴሪያዎችን ይዋጋል። ነጭ ሽንኩርት ጠንካራ የጸረ ተዋሲያን ባህሪያት ስላለው የባክቴሪያ፣ የቫይረስ እና የፈንገስ ኢንፌክሽኖችን በመዋጋት ረገድ ውጤታማ ያደርገዋል። በነጭ ሽንኩርት ውስጥ የሚገኘው አሊሲን የተባለው ንጥረ ነገር ባክቴሪያና ፈንገሶችን እንደሚያጠፋ ታይቷል። ይህም ለተለያዩ ኢንፌክሽኖች ህክምና ይጠቅማል። ነጭ ሽንኩርት የመተንፈሻ አካላትን፣ የቆዳ ኢንፌክሽኖችን ለማከም በተለምዶ ጥቅም ላይ ይውላል። እንዲሁም ነጭ ሽንኩርት አንቲባዮቲክን መቋቋም በሚችሉ ባክቴሪያዎች ላይ ያለው ውጤታማነት በጥናት ተረጋግጧል። ስለዚህ ጥሬ ነጭ ሽንኩርት ወይም የነጭ ሽንኩርት ማሟያዎችን መጠቀም ሰውነታችን ኢንፌክሽኑን እንዲከላከልና የበሽታ መከላከል አቅምን ያጠነክራል፣ በተለይም በህመም ጊዜ። ነጭ ሽንኩርት በአጠቃላይ ለአብዛኛው ሰዎች ደህንነቱ የተጠበቀ ቢሆንም ነጭ ሽንኩርት ከአንዳንድ መድኃኒቶች ጋር መስተጋብር ስለሚፈጥር ደምን የሚያቀጥን መድኃኒቶች የሚወስዱ ወይም አንዳንድ የጤና እክሎች ያለባቸው ሰዎች ነጭ ሽንኩርት ተጨማሪ መድኃኒቶችን ከመውሰዳቸው በፊት የጤና ባለሙያዎችን ማማከር ይኖርባቸዋል። ሌላው ብርቱካን ለጤናችን ስለሚሰጠን ጥቅሞች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።